በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የመርሃ ግብራችን ተከታታዮች እንደምን ሰነበታችሁ? ይህ በተዋህዶ እምነታችን ኪነ ጥበብ ክፍል እየተዘጋጀ የሚቀርብላችሁ መንፈሳዊ መነባንብ ነው። ጌታ ላመስግንህ እነሆ ተከታተሉት። ያኔ ከዛ ቦታ ከለምለሙ ስፍራ ተተክዬ ነበር መልካም እንዳፈራ ከሰመመን ውሃ ከጸጥታው ደሴት ክፋትና ተንኮል ምንም ከሌለበት ደስተኛ ነበርኩኝ ሳልቆይ ጥቂት ዓመት። ታዲያማ አንድ ቀን ድንገት ተሳሳትኩኝ ዓለም ስትጣራ ጆሮዬን ሰጠሁኝ ከዛ መልካም ስፍራ ሄድኩኝ ኮበለልኩኝ። ለጊዜውም ቢሆን ጥቂት ተደሰትኩኝ ከቀናት በኋላ ዓለም ጉድ አረገኝ። አንዴ ያማሰለ አንዴ ሲያሳርረኝ ሲያሻው ላይ አውጥቶ ሲያሻውም ሲጥለኝ አንዴ እየሰጠ አንዴ ሲቀማኝ አንዴ ያስደሰተ አንዴ ሲያስለቅሰኝ ሲያሻው እየቆረጠ ሲያሻው ሲቀጥለኝ በዘመዋን መንደር እያሽከረከረኝ እድሜን ጨረሰ እያንከራተተኝ። በዝሙት መኖሩ በኃጢአት መሽከርከሩ አቤት የዓለም ጉድ ብዙ ነው ሚስጥሩ። እንደዛ አብቦ ውብ ሆኖ እንዳልታየኝ ከልፍኙ ስገባ ዓለም ጉድ አረገኝ። አሁንስ ደከመኝ በቃ ተረታሁኝ ካንተ ከመራቀስ መሞትን መረጥኩኝ። አሁን ይበቃኛል በብርቱ አሞኛል ልመለስ ከቤትህ ልቤ አንተን ተርቧል። አውቃለሁ ጌታዬ አጨክንብኝም እንዳለማሳይተህ ዳግም አትነሳኝም ያሰፊው ልፍኝ ካይዘጋብኝም ለምን ሄድሽ ብለህ ቂም አትይዝብኝም። አዎ የኔ ጌታ ከዛች ለምለም ስፍራ ትመልሰኛለህ ጠዋትና ማታ ሁሌም እንደወትሮክ ፍቅርና ሰላምን ትመግበኛለህ። ያንን ጎባጣዬን አንተ ታቀናለህ ሁሉን የምትረሳ ይቅር ባይ ስለሆንክ። ያንተ ፍቅር ሕያው ዘላለማዊ ነው ነፍስን እስከ መስጠት የሚያፈቅር ማን ነው? ስጋን ቆራርሰ ደምህን አፍሰ ሳለ ገዥ ንጉስ ለፍጡር ተገዝተ የከበደ ሸክሜን በመስቀል አቅለ ክብር ልታለብሰኝ ክብርን ተገፈፍክ። አክሊል ልትሸልመኝ ሾክ አክሊል ደፋክ መዓዛዬ እንዲጠም በከርቤ ታጠንክ ወይን እንድጠጣ ሐሞት ተጎነጨክ። በቀራንዮ ላይ ተሰቅለክ ዋጋ የከፈልክልኝ የኔን ዕዳ አንተ የተሸከምክልኝ። በደሌን ክፋቴን ተንኮሌን ደብቀ ከንቱ ማንነቴን ሁሉንም ሰርዘክ እንደ አዲስ ፈጠርከኝ ዳግም ነፍስ ዘርተ። እተማመናለሁ አውቃለሁ ጌታዬ አላፍርም በክንድህ ይሳሳታል ብዬ። አንተ ሁሉን ሰጪ ሁሉን ታደርጋለህ እንኳንስ የቆመ ሙትን ታስነሳለህ። አላዛር ወዴት ነክ ብለክ ስትጣራ የሞተ ይነሳል ቃልህን ሲሰማ። ሁሉ የጠሏትን ያችንም ዘማዊት ይቅርታ የሰጠ ዳግም እንዳትበድል ቃልን ያስተማርካት አንተ እኮ ልዩ ነክ ኃያል ነክ በእውነት የኔ አባት። አረ ያልቅልኝም ለኔ ሆንከውም ብዘረዝርልክ እንደው ዝም ብዬ ጌታ ላመስግንህ ካለም ተፈትቼ ስላለው በቤት ጌታ ሆይ ተመስገን ምስጋና ነው ምግብህ። እንደው ዝም ብዬ ጌታ ላመስግንህ ካለም ተፈትቼ ስላለው በቤት ጌታ ሆይ ተመስገን ምስጋና ነው ምግብህ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን አሜን።